ነው የመዝምታ ይቀበላል መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ወደ ሻምፒዮንስ ሊግ ጉዞ ደን ካሪቀኛን ይዞ ደን ኦላን ይዞ ብለናል አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ ምን ሆነሻል ሎካልቲ ነኝ ዘም የምራገጠው መርጬ ነው አባቴ ምን ሆነሻል እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው መበላው እንግዲህ አባቴ ጾም ያዣል ምን ሆነሻል አባቴ አይዞን እንግዲህ ወያላ አልተገናኘንም እንግዲህ ቢስሚላህ የኔው ዩናይትድ የናንተው ዩናይትድ ኤቨርተንን 1-0 አሸንፏል። ዩናይትድ ፋሚሊ ውጤቱ እንዴት እንደመጣ ጠይቁኝ። ብቻ እንኳን ደስ ያላችሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ሽንፈት ረስተናል። አሁን የዛሬው በርግጥ በጣም ከብዷል ጨዋታው፣ ግን በራሳችን ጊዜ መግደል እንችል ነበር። ሰዎች የሊጉ መሪዎች ምናምን በለዋንጫ የሚጫወቱ ቡድኖች በሙሉ በምናምን ሊጉ ላይ ይፈተናሉ። እንደዚህ በታች ባሉ ቡድን ይፈተናሉ። ይሄ የሰው ወሬ እንዳሰሙ ሴስኮ የችግር ጊዜ ተጠሪ የአደጋ ጊዜ ተጠሪ ኧረ ቢስሚላህ በጣም ፈርቼ ነበር። ምክንያቱም ይሄ በጣም በዛ ዓመት 3 ነጥብ ያጣንበት ውጤት ከሚያበሳጨኝ ኤቨርተን በኦልድ ትራፎርድ ያሸንፈን ነበርና ዛሬ በማሸነፋችን በጣም ነው ደስ ያለኝ። ምክንያቱም ያስፈልገን ነበር። በተለይ ቶፕ 4 ውስጥ ለመጨረስ ከፍ ማለት አለብን። እንደዚህ ነው በቃ ታች ያሉት ይሄ በሎ ብሎክ የሚጫወቱ ቡድኖች በጣም ይፈትኑታል። ማንቸስተር ነው በሁሉም አሰልጣኞች የታየ ነው። ሴስኮ ሰዎች ግን እውነት በተከታታይ እኮ ነው በተከታታይ ደግሞ ጎሉ ሲቆጠር ሁሉም አሁን በዚህ ክረምት የገዛናቸው 3ቱም ተጫዋቾች ተሳትፎ አድርገዋል። ኡስታዝና ኩኛ ማለት ነው ያልምጡ ምን የሆነ ስህተት ይስሩ ግን ይክሷሉ። ሴስኮ እንትና ኩኛ ላይ ያችሁትም ባለቀ ሰዓት ያችን ኳስ አትርፎ እንዴት እንደሆነ እና እስቲ በቀጣይ ሌላ ቪዲዮ ላይ እናወራለን በሰፊው። ግን ድላችሁን አጣጥሙ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? 1-0 ለማሸነፍ ለምንድን ነው ፈረስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታው ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ጠልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱን ማስጀመር ነበረበት ሴስኮን ማለት ነው። በአግባቡ ማለት ነው። በአግባቡ ለማንኛውም 1-0 አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጪ 1-0 አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነች ከቪላ። እቺ አመጣጧ ጥሩ አይደለም ጀማ፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እቺ ቡድን። አይ መከራ ማን ዩናይትድ ዳግም ተፈትኖም ቢሆን ወደ ክብሩ መንበር እየተመለሰ ያለ ይመስላል። የታላላቆቹ ውድቀት ለጊዜው እንጂ ለዘላለም ወድቆ የሚቀር ግን አይደለም። በጥርጣሬ ደመና ተከቦ የነበረው የማንቸስተር ዩናይትድ በመጨረሻም ተፈትኖም ቢሆን ጣፋጭ 3 ነጥብ ይዞ ከኤቨርተን ምድር ተመልሷል። ቤንጃሚን ሴስኮ በወሳኝ ሰዓት ያስቆጠራት ያቺ ጎል የኤቨርተንን ደጋፊዎች አንደበት ያዘጋች፣ የዩናይትድን ደጋፊዎች ግን በደስታ ያሳበደች ነበረች። አሁን የደረጃ ሰንጠረዡ ሌላ መልክ ይዟል። ማንቸስተር ዩናይትድ ወደ ተገቢው ስፍራ ማለትም ወደ ቶፕ 4 በይፋ ተመልሷል። ይሄ እኮ ነው የሚፈለገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የኛም የእናንተ ብቻ አይደለም። የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን። በቃ ይሄ ነው። ሴስኮ ነበር ፈርስት ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ። ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም ስለዚህ ጨዋታ። ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ 1 ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ። አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬያለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ።
ነግሬሃለሁ። እንቅልፍህን አተህ ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላሜንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማንቸስተር።